አሰላሙ አለይኩም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ እስኪ በጥብስ አሰራር መጥቼላችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ እላለሁ። በመጀመሪያ እንደዚህ ሽሪምን የተከተፈ ቀይ ሽንኩርት በራሱ ውሃ እንደዚህ እናበስለዋለን ማለት ነው። እንደዚህ በራሱ ውሃ እያበሰል ነው። ልክ ቀላ ሲልልን ትንሽ እንደ መብሰል ነገር ሲል ከዛ ቀጥለን ዘይት እንጨምራለን። ልክ እንደዚህ በምታዩት መልኩ ዘይታችንን እንጨምራለን። መጠኑን እናንተ በአይናችሁ እያያችሁ ትመጥኑታላችሁ ማለት ነው። እኔ የሚበቃኝን ያህል ተጠቅሜያለሁ። ከሱም ጋር አብረን አንድ ላይ እንጠምሰዋለን። እንደዚህ በምታዩት መልኩ አብረን ከዘይቱ ጋር በደንብ አድርገን እንጠብሰዋለን። ያው እንዳያረብን የተጠነቀቅን። ከዛ እንደዚህ ከጠበስነው በኋላ በርበሬ የግማሽ የሚሆን የሾርባ ማንኪያ እንጨምራለን ማለት ነው። እኔ እዚህ ጋር ትንሽ አሳንሼው ድጋሚ ጨምሬዋለሁ። ግማሽ ይሆናል። ግማሽ የሾርባ ማንኪያ በርበሬ እንጨምርበታለን። እሱንም አንድ ላይ በደንብ አድርገን እንጠብሰዋለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። ያው ከወደዳችሁት ማለት ነው። ለሌሎችም እንዲደርሳቸው ሼር ማድረግ አትርሱ ማለት ነው። ከዛ ውሃ ጠብ እያደረግን እንደዚህ እናቁላለዋለን። እንደዚህ በደንብ አድርገን ከበርበሬው ጋር እንጠብሰዋለን። እናንተ ከፈለጋችሁ በደንብ አድርጋችሁ በርበሬ ማድረግ ትችላላችሁ፣ ሞቅ ያለ የምትፈልጉ። እኔ ግን እንደዚህ ለሰስ ሲል ነው ደስ የሚለኝ። ጣዕሙም አሪፍ የሚሆነው እኔ ጥብስ ጋር ለሰስ ሲል ነው ካየሁት ነገር እኔ እንደዛ ነው የተመቸኝ። እናንተ ደግሞ እንደ ፍላጎታችሁ በርበሬውን መመጠን ትችላላችሁ። እንደዚህ ውሃ ጠብ እያደረግን እናቁላለዋለን፣ እናበስለዋለን አንድ ላይ። ከዛም በመቀጠል ስጋ እንደዚህ እኔ የበግ ስጋ ነው ያለኝ፣ እሱን እጨምራለሁ። አንድ ላይ እንጠብሰዋለን ማለት ነው። እንደዚህ ገልበጥ ገልበጥ እያደረግን አንድ ላይ እንጠብሰዋለን። ከዛ ከደን እያደረግን እየከፈትን አንድ ላይ መጥበስ ነው። በምታዩት መልኩ ቆንጆ አድርገን አንድ ላይ እንጠብሰዋለን። የበርበሬውን መዓዛ ከስጋው ጋር ቆንጆ ይሆንልናል ማለት ነው። እናንተ ከፈለጋችሁ በርበሬም አለማድረግም ትችላላችሁ። ያው ባልጫ መስራት ከፈለጋችሁ እርድ መጠቀም ትችላላችሁ በበርበሬ ፋንታ። እንደዚህ አንድ ላይ በደንብ አድርገን እንጠብሰዋለን። እንደዚህ እየከደንን እየጠበስን እየከፈትን ማብሰል ነው ማለት ነው። ከዛ መጨረሻ ላይ እኔ ውሃ አደረኩበት፣ ትንሽ መረቅ እንዲኖረው ስለፈለኩ ውሃ አድርጌ ያበስለዋለሁ ማለት ነው። ብዙም ከውሃ ጋር ያን ያህል አታቆዩትም። ያው እንደ ወጥ ያን ያህል ብዙ ሰዓት ከውሃ ጋር መብሰል የለበትም ማለት ነው። ትንሽ እንደዚህ አብሮ እንደፈላ እናገላብጠውና አንድ ላይ ከዛ የሚጨመሩትን ነገር እንጨማምራለን። ከዛ በዚህ መልኩ ቆንጆ ከሆነልኝ በኋላ እንደዚህ ነጭ ሽንኩርት ከትፌ ከጨው ጋር ነው አንድ ላይ ያደቀኩት፣ እሱን ጨምራለሁ። ስለዚህ በኋላ ላይ ጨው ስጨምር
ብዙም አላበዛውም፣ ትንሽ ነው የምጨምረው ማለት ነው። ከነጭ ሽንኩርቱ ጋር አብሬ ጨው ስላደረግኩ ጨው ብዙም አልጨምርም። ኋላ ላይ እንደዚህ ከነጭ ሽንኩርቱ ጋርም በደንብ ከፈላልን በኋላ ትንሽዬ እንደዚች እንደምታዩት ጨው አደርጋለሁ። ያ ከነጭ ሽንኩርቱ ጋር ጨው ስላለው ቀደም ብሎ ማለት ነው። ስለዚህ እሱንም አንድ ላይ እንደዚህ አንድ ላይ እናፈለዋለን ማለት ነው። መጨረሻ ላይ እናንተ ከፈለጋችሁ ቃሪያ ማድረግ ትችላላችሁ። እኔ ግን ቃሪያ ስለሚያቃጥል በጣም እኔ ያልፈለኩትም። እንደዚህ ቆንጆ ሆኖ ደርሶልናል ማለት ነው። ከዛ መጨረሻ ላይ እንደዚህ ከወጣ በኋላ እንደዚህ ይመስላል። በጣም ይጣፍጥ ነበር፣ አሪፍ ነበር። እናንተም ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሳፖርት አድርጉኝ ማለት ነው። አመሰግናለሁ። ቻው